ምናምን በቃ እኔ እንደዛም ሆነ እሱ እግዚአብሔር ይማረኝ። ያው እግዚአብሔር ምሮኝ ነው አሁንም አሳዘንሽ። ከዛ ባለፈ ደግሞ በሱ ልታመም የምታውቂው ነገር የለም። ኧረ እያየ ነው። ኤኒዌይስ ዋናው ደህና መሆንሽ ነው። ከዚህ በላይ ደህና እንድትሆኚ ደግሞ አይዞሽ እጸልይልሻለሁ። አይ ጸሎት አያስፈልገኝም። ያንቺ እግዚአብሔር በቂ ነው። አሁንም ደህና ነኝ እግዚአብሔር ይመስገን። እና ይኸውልሽ አንድ ነገር ላስረዳሽ። በቃ አሁን ኦልሬዲ ወጣሁኝ ካልሽኝ እኮ ሲጀመር መመላለስም አይጠበቅብሽም። እኔ ዝም ብለሽ ትናንትና መጣሽ፣ ዛሬ ደግሞ ወጥቼ እኮ ዝም ብዬ ያው ህይወታችሁን እየቀጠላችሁ ደስተኛ በነበራችሁበት ታይም የመጣሁት ነገር የለም። ይሄ ማንም የሚያውቀው ነገር ነው። ግን ደግሞ የኔን ስም አንስተሽ እንዳሁን እንዳንዳዲስ ስሚኝማ፣ በእጃ ዙር ካላገኘሁት ብለሽ እኮ እርያሽ ነበረ። ምን ነው ላስታውስሽ እንዴ? ምን ነው በእጃ ዙር ካላገኘሁት ያልኩት እንዴ? ታዩስልማ አመመኝ አሞኝ መጥቶ ከመጠየቅ ውጪ እባክህ ተው አትሂድ ምናምን ብትተይው እኮ አትሂድ አትለየኝም ምናምን እኔ ጋር ስለመጣ ነው እንደዛ ይሆንሽው። እኔ አመመኝ መጥቶ ጠየቀኝ፣ አለቀ። ከዛ ባለፈ ምናምን ሊሰማኝ ይችላል፣ ላዝን እችላለሁ፣ ሳየው ሊደብረኝ ይችላል አይደለ? አዎ ከመሬት በቃ ላለቅስ እችላለሁ። በቃ እንኳን ተፈጠረ እሱ ስለሱ አይደለም አሁን ላውራሽ የፈለኩት። ብዙ አትናደጂ ነው፣ ኖርማል ነገር ነው፣ ያጋጥማል አንዳንዴ። ገባሽ? ቀለል አድርግ። አሁን ወደዚህ ቤት የመጣሁበትን ጉዳይ አንዴ ላስረዳሽ። ምንም እንድታስረጅኝ አልፈልግም። ሲጀመር እዚህ ግቢም እንድትገቢ ማን እንደፈቀደልሽም አላውቅም። ነው ወይስ አንቺ በር መገንጠል አባዛ ያለብሽ ገንጥለሽ ነው የገባሽው? ብዙ ጊዜ እንደማውቀው ከሆነ ዝም ብሎ ዘው ማለት አባዛ ያለብሽ። እዚህም ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ፣ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ስ ቢሆን ብለሽ ለምን አታስቢም? እናትሽ አባትሽን ስትሰድበው እንደሚሰማው ለምን አይደብርሽም? እኔ እዚህ ጋር ቆሜ በዛ ልክ በሰው ፊት የምታደርጊው ነገር ምንም ደስ አይልም። ለምን? ከዛ ባለፈ ደግሞ አሁን ነገሮች ተስተካክሏል ተብሎ ሁሉ ነገር ከተፈታ በኋላ አሁንም የኔን ስም አንስቶ ከእሱ ጋር መረባበሽ፣ እሱ እንዲጨነቅ ለምን ታደርጊዋለሽ? ወይ ለእኔ ልቀቂልኝ እና እንዴት ክብር እንደሆነ፣ እንዴት ለወንድሽ እንደሚከበር፣ እንዴት ለወንድሽ ፍቅር እንደሚሰጥ በቃ ልንከባከበው። እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ለዚህ ነው እኮ የተናገረ ሰው ሁሉ ልክ አይደለም፣ ዝም ያለ ሁሉ ደግሞ ጥፋተኛ አይደለም የምልሽ። አይደለም የሆነ ታይም ወደ እኔ ከተመለሰ ወይ በቃ ተመለሰ አጣሁት ምናምን ብለሽ የተንገበገብሽ ያንን ስሜት ነው ፊትሽ ላይ እያየሁ ያለሁት። ገባሽ? አይ ፊት ላይ ምንም የምታዩ ነገር የለም ነው ማዝ ነው ኖ አይ እኔ እንደዚህ በእንደዚህ ልክ ለመሆን ሲጀመር ወይ ባለፈው እኮ እና ቤት ነበር ራስሽን ሁላ ልታጠፊ ደርሰሽ ነበር አሉ። እሱ ምንም መረጃ ትክክለኛ መረጃ የለሽም። በጣም ይቅርታ። እኔ ወይ ስለሱ ምንም መረጃ የለሽም። ስለ ራሴን ማጥፋት ሆነ ስለምን መረጃ የለሽም። አሁን እያወራሁሽ ኖ አይ ከነሱ በላይ የምትቀድሙ ሰው የለም፣ ከነሱ በላይ ምስጢረኛ የለም። ሲጀመር ሲያመጡሽም ሲያስገቡሽም የነበሩት እነሱ ናቸው። ሰው ከነሱ ምንም ሊደበቅ የሚችል መረጃ የለም። ያንን ነገር እያወቅኩኝ እኔ እሱን ሲመጣ ብዬ መቀበሌ እዛ ጋር ነው ያጠፋሁት። አም ሶሪ። በጣም ተጎድተሻል። ይቅርታ። ሰኔ ጉዳት አይደለም እዚህ ጋር እያወራሁልሽ ያለው ስለ አብራ ተደግፈሽው አይደለ እንዲህ የወለድሽው ቺ አመሪያም የሰው ግማሽ አራስ እንኳን ማትመስለው በልታ እንኳን ነገር ነው የምትበላ። በጎቶ ሲገባ ነው ያየነው በቪዲዮ። በልቶ ጠጥቶ ያደረሰው እንኳን አትመስልም። አስተሳሰባዊ የሆነ በፍንጢጣዋ ነው የምታስበው። እቺ ሩታ አሮጊት የምትባል ማለት ነው። ጭቅላ እኔ በሆነ ወላሂ ፍስፍስ አድርጌ ያንን ጸጉሯ ነበረ ከኋላ አፋን አፍኜ ሚይዛት እንዳትዘኝ ቀድሜ በእጇን ይዤ ጸጉሯ ነበረ ሚይዛት። ምን እየተዋረደች ውርደታም ናት እንዴ! ትዕግስት የላት። ወልዲያ እንኳን የወለድኩት ልጅ ላልትል ጉዳት ነው። እኔማ ጉዳቴን መርጬ የእሱን ደስታ መርጬ ይኸው ህይወታችሁን ኑሩ ባልኩበት ታይም ላይ ከመሬት ተነስተሽ እኔን ስም ማንሳት ከዛ ባለፈ አሁንም እንዲደብረው ለምን ታደርጊያለሽ? እዚህ ድረስ የመጣሽው ሬት እያለሽ እያንገበገበሽ መሆኑን ስላየው በቃ አለ አይደለ አሳዘንሽ። ምንድነው የሚያንገበግበኝ? አንተንገበገብሽ እንጂ በጣም አንደኛ እሱ እኔ ጋር መምጣቱ የሆነ በቃ አለ አይደለ ጥሩ ታይም ማሳለፋችን ምናምን አንቺን ሁላ አሳምሞ እስከ ማስተኛት ከደረሰ ኢቭን እነሱን ጠርተሽ ራሴን ላጠፋ ነው ያዙን ልቀቁኝ ካልሽ በጣም ከባድ ኬዝ ውስጥ ነሽ ማለት ነው። ስለዚህ ሰላማዊ በሆናችሁ ታይም እኮ አልመጣሁም። ፍቅር በሆናችሁ ታይም መጥቻለሁ እንዴ? ምን አለ መሰለሽ የእጃዙር የሚባል ነገር ታውቂያለሽ? አይ እናንተ ሰላም ሆናችሁ የመጣሁበት ነገር የለም። አሁንም ቢሆን የኔን ስም ገምግበሽ ነበር አሉ። ኖ አሁን አሉ ምናምን አሁንም አሉ በሚል ሰበብ ነው የመጣሽው። ትናንትናም ደግሞ ስላየሁሽ ነው። አየሁሽ እኮ ካሜራ ደቅነሽ ታመሽ ምናምን
በቃ እኔ እንደዛ መሆን እሱ እግዚአብሔር ይማረኝ። ይኸው እግዚአብሔር ምሮኝ ነው አሁንም አሳዘንሽኝ። ከዛ ባለፈ ደግሞ በእሱ ልታመም የምታውቂው ነገር የለም። ኧረ እያየ ነው። ኤኒዌይስ ዋናው ደህና መሆንሽ ነው። ከዚህ በላይ ደህና እንድትሆኝ ደግሞ አይዞሽ፣ እጸልይልሻለሁ። አይ ጸሎት አያስፈልገኝም። ያንቺ እግዚአብሔር በቂ ነው። ደህና ነኝ እግዚአብሔር ይመስገን። እና ይኸውልሽ አንድ ነገር ላስረዳሽ። በቃ አሁን ኦልሬዲ ወጣሁኝ ካልሽኝ እኮ ሲጀመር መመላለስም አይጠበቅብሽም። እኔ ዝም ብለሽ ትናንትና መጣሽ፣ ዛሬ ደግሞ ወጥቼ እኮ ዝም ብዬ ህይወታችሁን እየቀጠላችሁ ደስተኛ በነበራችሁበት ታይም የመጣሁት ነገር የለም። ይሄ ማንም የሚያውቀው ነገር ነው። ግን ደግሞ የኔን ስም አንስተሽ እንዳሁን እንደ አዲስ ስሚኝማ፣ በእጃ ዙር ካላገኘሁት ብለሽ እኮ እሪ እያልሽ ነበረ። ምን ነው ላስታውስሽ እንዴ? ምን ነው በእጃ ዙር ካላገኘሁት ያልኩት እንዴ? እሱንማ አመመኝ አሞኝ መቶ ከመጠየቅ ውጪ እባክህ ተው አትሂድ ምናምን ብትተይው እኮ አትሂድ አትለየኝም ምናምን እኔ ጋር ስለመጣ ነው እንደዛ የሆንሽው። እኔ አመመኝ መቶ ጠየቀኝ፣ አለቀ። ከዛ ባለፈ ምናምን ሊሰማኝ ይችላል፣ ላዝን እችላለሁ፣ ሳየው ሊደብረኝ ይችላል አይደለ? አዎ ከመሬት በቃ ላለቅስ እችላለሁ። በቃ እንኳን ተፈጠረ እሱ ስለሱ አይደለም አሁን ላውራሽ የፈለኩት። ብዙ አትናደጂ ነው፣ ኖርማል ነገር ነው፣ ያጋጥማል አንዳንዴ። ገባሽ? ቀለል አድርግ። አሁን ወደዚህ ቤት የመጣሁበትን ጉዳይ አንዴ ላስረዳሽ። ምንም እንድታስረጅኝ አልፈልግም። ሲጀመር እዚህ ግቢም እንድትገቢ ማን እንደፈቀደልሽም አላውቅም። ነው ወይስ አንቺ በር መገንጠል አባዛ ያለብሽ? ገንጥለሽ ነው የገባሽው? አባዛ ይብላሽ ደግሞ ችግር የተከለች ማቀው ሆነ ዝም ብሎ ዘው ማለት አባዛ ያለብሽ። እዚህም ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናት አባቴ ቤት ነው። ዘበኛ ቆመለ ሰምተሽኛል አይደለ? እንደ አመጣልሽ ቢሆን ብለሽ ለምን አታስቢም? እናትሽ አባትሽን